እንኳን ዘንቦብሽ እንዲያውም ጤዛነሽ የሚለው አባባል ለዘንድሮዋ ኢትዮጵያ ታስቦ የተነገረ ይመስላል። ከነዳጅ ጋር የማይገናኘውንም ምርትና አገልግሎት ጭምር ምን ይደረግ ነዳጅ ከየት ይምጣ እያሉ ዋጋ እንዳሻቸው የሚቆልሉ ነጋዴዎችም አሁን ደህና ምክንያት ያገኙ ይመስላል። ጠቅላይ ሚኒስትር አብይ አህመድ ከጦርነቱ ትርፍ አናጣበትም ብለው በአደባባይ በተናገሩ ማግስት አየር መንገዱ በየሳምንቱ 21 ቢሊዮን ብር እየከሰረ የመሆኑ መርዶን ሰማን። በኢራን እስራኤል አሜሪካ የዝሆኖች ጠብ የኢትዮጵያ አየር መንገድ በየቀኑ 3 ቢሊዮን ብር እየከሰረ ነው። ጠቅላይ ሚኒስትሩ የቀጠናው ጦርነት ለእኛ እድል ይዞልን መጥቷል፣ እያንዳንዱ ጦርነት ሲሳይ ያለው ያሉት የሶስቱ ሀገራት ውጊያ እስካሁን 27 ቢሊዮን ብር አየር መንገዳችን አክስሮታል። ይሄ ማለት ከኢትዮጵያ ዓመታዊ በጀት 1.5 ትሪሊዮን ብር ላይ 2 ሳምንት ባልሞላው የነ ኢራንና አሜሪካ ቁርቁስ 2 በመቶውን አተነዋል እንደማለት ነው። እነ ቢዝነስ ኢንሳይደር፣ እነ ስቶክ ማርኬት፣ ዘኢስት አፍሪካ እና ሌሎች ዓለም አቀፍ መገናኛ ብዙሃን የኢትዮጵያ አየር መንገድ በመካከለኛው ምስራቅ ቀውስ ምክንያት በየሳምንቱ 21 ቢሊዮን ብር እየከሰረ ነው፣ እስካሁንም በጥቅሉ የከሰረው 27 ቢሊዮን ብር ደርሷል ሲሉ ጽፈዋል። እርግጥ ኢራንና እስራኤል ስለገጠሙ ነው ተብሎ የቤት ኪራይ ተጨምሮበት ኑሮ እንደ መርግ ለከበደው ኢትዮጵያዊ ስለ አየር መንገዱ ኪሳራ ለመስማት ሩቅ ሊሆን ይችላል። እነ አሜሪካ ውጊያ ላይ ናቸው ተብሎ የትራንስፖርት ዋጋ ተጨምሮበት በእግሩ ረጅም መንገድ ሲጓዝ ውሎ ጉልበቱ ለዛለ ዜጋ አየር መንገዱ እስካሁን 27 ቢሊዮን ብር ከሰረ የሚለው ዜና ላይመስጠው ይችላል። ቴህራንና ቴልአቪቭ ዋሽንግተንም ሆነው እየተፋለሙ በመሆኑ ሽንኩርትም ቲማቲምም ጨውም ዳቦም ዋጋውን ጨምረናል ተብለው ጉረሯቸውን የሚዘጉበት የዕለት ጉርስ ቸግሯቸው ከቤታቸው ለገቡ ምንዱባን የኢትዮጵያ አየር መንገድ በየቀኑ 3 ቢሊዮን ብር እየከሰረ ነው ለሚለው ዜና ጉጉት ላይኖራቸው ይችላል። የራበው ሆድ ጆሮ የለውም እንደሚሉት አበው ከትንሿ ባለሶስት እግር ተሽከርካሪ ባጃጅ ጀምሮ የክልል ወረዳና ዞን ከተሞች በትራንስፖርት ሰጭ ተሽከርካሪዎች ላይ በኢራን ጦርነት ምክንያት እያሉ አዲስ የክፍያ መጠን አዘጋጅተዋል። የፍጆታ ምርት ነጋዴዎችም ያው ችግሩ ይታወቃል እያሉ ዳቦ ላይም ሌላው ላይም ዋጋ ቆልለው መግዛት የቸገረው ኢትዮጵያዊ ጦርነቱ ለእኛ ሲሳይ ይዞ ይመጣል የሚለውን የጠቅላይ ሚኒስትሩ ንግግር ሲሰማ ከችግሩ በላይ በንግግሩ ሊቆስል ይችላል። በእርግጥ የጠቅላይ ሚኒስትሩን የኢራን እስራኤል አሜሪካ ውጊያ እድል ይዞልን እየመጣ ነው የሚለውን ንግግር ኢኮኖሚስቶቹን ትተን ማንኛውም መደበኛ ዜጋ ይህን ሲሰማ እኚህ ሰውዬ የማን ሀገር መሪ ናቸው ብሎ ቢጠይቅ አይፈረድበትም። በየሳምንቱ አሁን ጦርነት ናለዋን ወደሚያዞራት ቴህራን 3 ጊዜ መንገደኞችን ሲያመላልሱ የነበሩ የኢትዮጵያ አየር መንገድ አብራሪዎችና አስተናጋጆች ጦርነቱ ለእኛ ጥቅም ነው ያለው የሚለውን የጠቅላይ ሚኒስትር አብይ አህመድ ንግግር ሲሰሙ ምን እንደሚሉ እንጃ። አንዷን የኢትዮጵያ አየር መንገድ አስተናጋጅ ወይም ሆስተስ ስለ ጉዳዩ ጠይቀናት እንዲህ ስትል መለሰች። በየቀኑ እኮ ነው ወደ ቴልአቪቭ እንበር የነበረው። ወደ ሁለቱ የኤሚሬትስ ከተሞች ዱባይ እና አቡዳቢም በየሳምንቱ እስከ 15 ጊዜ እንመላለስ ነበር። ወደ ጅዳና ሪያድም በሳምንት እስከ 14 ጊዜ ደርሰን እንመለስ ነበር። የዛሬውን ያድርገውና ወደ ኩዌትና ኦማንም በየቀኑ ነበር እኮ መንገደኞችን የምናመላልሰው። ይህ ሁሉ ጥቅም ተቋርጦብን እንዴት አይጎዳንም ይባላል ስትል መልሳ ጠየቀች። ጠቅላይ ሚኒስትሩ እኮ ናቸው ይህን ያሉት መልሰን ጠየቅናት። በሳቅ በታጀበ ንግግር እንግዲህ እሳቸው ካሉማ እኔ ያልሰማሁትም ንግግራቸውን እንጂ እኛ ከእሳቸው በላይ አናውቅም ስትል አከለች። በጦርነት መሃል ዶክተሮች ሙታል ብለው እላዩ ላይ የጻፉበት ወታደር አስክሬን ሰብሳቢዎች መጥተው ሊቀብሩት ሲሉ ኧረ እኔ በሕይወት አለው ይላቸዋል። ዶክተሩ ሙተዋል ብሎ ጽፎብሃል እኮ ይሉታል አስክሬን ሰብስበው የሚቀብሩት ሰዎች። እያወራኋችሁ እየሰማችሁኝ አይደል ሲል መለሰላቸው። አንተ ከዶክተሩ በላይ ልታውቅ አትችልም እንግዲህ ብለው ሰውየውን ከነነፍሱ ቀበሩታል። እኛ ከጠቅላይ ሚኒስትሩ በላይማ አናውቅም ያለችው የአየር መንገዱ አስተናጋጅ ሰራተኛም ሳይሞት የተቀበረው ቁስለኛ ወታደር ዕጣ ፈንታ ተቀበሉት ያለችን ይመስላል። የእንቁላል ዋጋ ጨምረው እኛም በደንበኞቻችን ላይ መጨመር አንወድም ነበር፣ የነዳጅ ዋጋ ጨምሮብን ነው ሲሉት እንቁላሉን የነዳጅ ማደያው ነው እንደ የሚጥለው የሚለው የተስፋዬ ካሳ ቀልድ አሁን የምር ሆኖ በተግባር በየቀኑ አሳምረን እየኖር ነው። የሀገር አቋራጭ አውቶቡሶች በሰፈራቸው መሃል ሲያልፍ ለመንገደኞች ከጓሯቸው እየቆረጠ ሸንኮራ አገዳ የሚሸጥ ታዳጊ የአገዳውን ዋጋ በአንጓ ወይም በቅልጥም ዋጋውን በጥፍ ጨምሮ
ስንሄድ 10 ብር አልነበር እንደ የሸጥክልን ሲሉት፣ አይ ጋሽዬ ያኔማ እነ ኢራንም ሰላም ነበሩ። አሁን እኮ ነው ችግሩ የመጣብን። በዚህ ሰሞን ነው አሜሪካና እስራኤል ሲገጥሙ የነዳጅ ዋጋ ጨምሮ እኔም ሳልፈልግ በሸንኮራ አገዳ ላይ ዋጋ ያስጨመረኝ አላቸው። ይሄ የተስፋዬ ካሳ ወይም የክበበው ገዳ ቀልድ አይደለም። በእውቀቱ ስዩም ሰዎችን ሰብስቦ መድረክ ላይ የቀለደላቸው ነገርም አይደለም። ከደሴ ወደ ባህር ዳር በሚወስደው መንገድ ሳንቃ በተባለች ከወልዲያ በቅርብ ርቀት በምትገኝ ትንሽ ከተማ የሆነ የሰሞኑ እውነተኛ አስተዛዛቢም አስቂኝም ክስተት ነው። ይህ የሸንኮራ አገዳ ነጋዴ ታዳጊ ልጅ ጠቅላይ ሚኒስትሩ እነ ኢራን ቢዋጉ ችግር የለውም በእኛ ላይ ብለዋል እኮ የሚለውን ስለመስማቱ መረጃው የለን። እሱ ግን ችግሩ ለእኛም ተርፎናል እያለ ነው። ከኢትዮጵያ የሜትሮሎጂ ትንበያ ባለሙያዎች ይልቅ የአገሬ አህያ የዝናብ መምጣት አለመምጣትን አሳምራ ታውቃለች እንዳሉት ቀዳማዊ ኃይለ ሥላሴ ከጓሮው ሸንኮራ አገዳ እየቆረጠ መንገደኞች በቤቱ በር ሲያልፉ የሚሸጠው ቀለም ያልዘለቀው ልጅ ጦርነቱማ ሲሳይ ነው ካሉት ዶክተር ሳይሻል አይቀርም። ይህንን ንግግር በሚመለከት አንድ የጤና ባለሙያ የመንግስት ሰራተኛ ቡና አብረውት ሊጠጡ ለተሰባሰቡ ጓደኞቹ ቻት ጂፒቲ በተባለ ሰው ሰራሽ አስተውሎት ገጽ ላይ ገብቼ ጦርነቱ ለኢትዮጵያ ሲሳይ ነው አሉ የሀገሪቱ ጠቅላይ ሚኒስትር ስለው፣ ኢትዮጵያ ንግድ፣ በረራና ድጋፍ በከፍተኛ ሁኔታ የምታገኝበት ቀጠና ሲናጥ እንዴት ልትጠቀም ትችላለች ሲል መልሶ ጠየቀኝ። የኛ ሀገር የመንግስት ጋዜጠኞችም ምናለ ጠቅላይ ሚኒስትራችን መልሰው ፈታኝ ጥያቄ የመጠየቅ እድል ቢሰጣቸው። እናም ጦርነቱ ከተራዘመ በጊዜ ሂደት የኢትዮጵያ ኑሮ ውድነትም ትላንትን በሚያስናፍቅ መልኩ አሁንም ሊጨምር ይችላል። ኢራን ላይ ተኩስ ተከፈተ በተባለ ምሽት እቃቸውንና የፍጆታ ምርታቸውን ሁሉ በባትሪ ሲደብቁ አድረው በነዳጅ ምክንያት እቃ ማምጣት ስላልቻልን ብለው በማግስቱ አዲስ የዋጋ ዝርዝር ያስቀመጡ ነጋዴዎች ግን በእርግጥ ስግብግብ የሚለው የኢህአዴግ ጊዜ የመጠሪያ ማድረጋቸው ለምን ተነሳባቸው ያስብላል። የእነሱ ስሌት የገበያ ግርግር ለሌባ ይመቻል አይነት ነው። ውሎ አድሮ ጦርነቱ ካልቆመ ግን እነሱ ያሉት መድረሱ የማይቀር ይመስላል።